ቦራ ጋይስ 50 ልጆች ማለት ነው እየፈለግን ነው። ወደ ቦራ ይዘን ሄደን ዛሬ ቀኑን ሙሉ ፈታ እናደርጋቸዋለን። 50 ህፃናት ልጆች እንግዲህ ዲቻ ቦይስ ዛሬ ትልቅ ደስታቸው ቀን ነውና 50 ጓደኞቻቸው ሰብስበን ሄደን ቦራ ፈታ እያሉ ይውላሉ ማለት ነው። ይህን ታክሲ ተጠቅመን እንግዲህ አሁን ልጆች እየፈለግን ነው። እስኪ እንዙር አብረን ማለት ነው። ሊስትሮ የሚሰሩ ልጆች ምናምን ካሉ እነሱን ነው አስገብተን ቦራ የምናዝናናቸው ለገና በዓል ማለት ነው። ለዲቻ ቦይስ ደግሞ ደስታ ተካፋይ እንዲሆኑ እወዳቸዋለሁ። ተከታተሉኝ ጋይስ። አሁን እንግዲህ እየዞርን ያለ ነው። ልጆች እየፈለግን ነው። ዲቻ ቦይስ የደስታቸው ቀን ነው ዛሬ። 50 ልጆች እየፈለግኩኝ ነው አዲስ አበባ ላይ ፈልገን ወደዚህ እናመጣቸዋለን። ከዛ ወደ ቦራ ነው ይዘናቸው የምንሄደው። ስለዚህ የት እንሂድ እስኪ በቀላሉ የምናገኝበት 22 አሉ ልጆች። አረ እሺ፣ አሁን እንግዲህ 22 እንሄዳለን። ልጆቹን እንፈልጋለን ማለት ነው። ከዛ ቀጥታ ወደ ቦራ ትልቅ ኢቨንት ተዘጋጅተዋል። ምሳ ይበላሉ፣ ምግባቸው አለ፣ ሁሉም ተሟልተዋል። በጣም ብዙ ትልቅ ዜና ነው ዛሬ። ማርያም በጣም ደስ ብሎኛል እውነት። ናይስ ጋይስ፣ 2 ልጆች እንግዲህ አግኝተናል። ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ? ይሄ ዋጋው ስንት ነው? ሰላም እንዴት ነው አባት? ዋጋው ስንት ነው ይሄ? ሁሉም አጠቃላይ 450 ብር። በቃ እኔ 1000 ብር ሰጣችኋለሁ። ትመጣላችሁ ከኔ ጋር ቦራ ትጫወታላችሁ። ከዛ ቀኑ ሙሉ ትገባላችሁ ወደዚህ። ኖ ብዙ ልጆችም ይገባሉ ከኛ ጋር። እሺ ወደ ቦራ ሄደን እንዝናናለን። ነይ እዚህ ጋር ግቢ። ነይ ከኋላ ግቢ። ነይ እናት ነይ። እንዴት ናችሁ? 2 አግኝተናል። እንግዲህ 2 አግኝተናል። የተቀሩ እንግዲህ 48 ልጆች ደግሞ አሁን እንፈልጋለን። እየዞርን ማለት ነው። ሌትስ ጎ ናፒዬ ግቢ። እንዴት ነሽ አባት? ሰላም ነው? ወይኔ ጉዲ! አተ ማን ይፈሳ? ከማን ነው የወጣችሁ? ጂፋስ እጅን አውጣ። ናሺ ናፒ ተለበል ናፒዬ፣ እንዴት ናችሁ? ሰላም ነው? እስኪ ግቡ። እስኪ ዛሬ ወደ ቦራ ይዘናችሁ እንሂድ። ልጆ እንድትዝናና ትንሽ ኑ ግቡ፣ ችግር የለውም። እውነት ይኸው ልጆች ይዘን እየሄድን ያለ ነውና ልጆት ናት እሷ። በቃ ነው አባትና ልጅ ይግቡ። አባቴ ኑ ግቡ፣ ችግር የለውም። ወደ ቦራ የልጆች ማጫወቻ ቅርብ ነው። እዚህ 20 ደቂቃ የልጆች ለማጫወት ነው እየሄድን ያለ ነው። እንዲዝናኑ ቅርብ ነው። እንመልሳቸዋለን፣ ራሳችን ወደዚህ እንመልሳቸዋለን በመኪና። ግቡ፣ ችግር የለውም። እሺ ነው አባት። ናፒዬ ና እንግባ። እንዴት ናችሁ? ተዘጋጅታችኋል? ኦኬ፣ እዛ ሊስትሮዎች አሉ። ናፒዬ እናምጣቸው። አረ እንዳትገጭ፣ ቀስ ልጆች ኑ ወደዚህ ና። በቀን ስንት ነው የምትሰሩት? ስንት ብር ትሰራለህ አንተ በቀን? 700 ብር። አንተስ? በቃ 1000 ብር ሰጣችኋለሁ። ኑ ግቡ። ከኛ ጋር ልትዝናኑ ነው ዛሬ። የልደት የገና ትዝናናላችሁ ዛሬ፣ ፈታ እንላለን። ኑ ወንድሞቼ ግቡ። አረ ችግር የለውም። ውሃው ግድፋው አይጠቅምም። ድፋው። ቆይ ወንድም አንዴ ድፋት። ውሃው ድፋው እንዳይከብድ። መድፋት አትፈልግም? ድፋው። አዎ እንዳይፈስብን። ችግር የለውም። ድፉት መሬት ላይ። የሱም ድፋለት። እንዴት ናችሁ? ና ግባ። የእኔ አባት አትጨናነቁ እሺ። የቀን ገቢያችሁ እኔ እሸፍናለሁ። ኑ እሺ። ናፒዬ ግባ። የለም ሌላ ያኛው ታክሲ ይዞ እየመጣ ነው እንዴ? ሰው አጣ የለኝም አለ። እስኪ ቆይ አንዴ ተሰባስቧል ብሎኝ ነበርና አንድ ልደውል። እስኪ እዚህ ጋር ነው በቃ። እስኪ አንዴ እዚህ ጋር እንቁምና እንጠብቅ። አረ መኪኖች አሉ ካለ እሺ ሂድ ችግር የለውም። እዚህ ጋር ጠጋ እንላለን። አዎ ጆኒ እዛ ጋር ነን ግን ልጆቹ ይሉ 15 ልጆች ያልካቸው እሺ ላክልኝ ነበር።
እዚህ ጋር አንስቶ ኖ ነይ እንዴት ነሽ? ወደ ኋላ ወደዛ አብራችሁ እዛ ጠቅ እንዴት ናችሁ? እንዴት ነሽ? ያው ሁለት ሰው ጨምረናል። ሰላም ነሽ? ስምሽ ማን ነው? ሌላም አለ? የት እድሜሽ ስንት ነው አንቺ? ውይ ስታምር በቃ ዙም አድርጋችሁ እናት አፋጭ ወየ ጆኒ አው እዛ እየደረስን ነው። በጣም ክራውድ ሆነ እኮ ነው ቦሌ መንገድና ግን ልጆች እየሰበሰብን ነው እግረ መንገዳቸው። እሺ አንድ ደግሞ ሰብስቦ እየጠበቀን ነው ሌላ ታክሲ። እሺ ቆይ ተረጋጊ እንዳትወጪ። እሺ አንዴ እቱ ጋር እሺ ቶሎ ሮጥ ብለሽ ታመጫታለሽ። እሺ ነይ ጎበዝ ነኝ። ደስ አለሽ? ኧረ ፈገግታዋ ሲያምርና ፒቺ ለየት ያለች። እድሜሽ ስንት ነው? ውይ እድሜሽ 7 ነው? ሰባት ነች? 7 ሆና እንደዚህ የምትሰራው? ኧረ በስመ አብ ወመንፈስ ቅዱስ። ነይ እናት እንዴት ነሽ? አባት ሰላም ነው? አለ ግቢ ነይ። ናይስ ቦሌ አይደለንም። ዋው 1 2 3 4 5 ፈገግታዋ በስመ አብ። ወይኔ እናቴ ስምሽ ማን ነው? ሊዲያ። ውይ ሁለት ልጆች አሉና ፒዛ ጋር ጥራቸው። ሁለት ልጆች እዛ ቁጭ ብላል። ችግር የለውም ይገባል። ሁለቱም ልጆች ኖ አንዴ እንዴት ነህ? ምግቡ ዛሬ የተጫወታችሁ ውሃ ግን ድፋ። እሺ ወንድሜ ሰላም ነው? እንዴት ነሽ? ደህና ነሽ? አለን ምግቡ ኖ ህፃናት ብቻ ሶሪ። እድሜ ስንት ነው አንተ ወንድሜ? 16 ነህ? እውነትህን ነው? ና ጎበዝ ስራ ላይ ነሽ አንቺ? በቀን ስንት ነው የምትሰራው? ና ውሃ ድፋ መሬት እዛ ጋር ድፋው። ኑ በቃ እናንተ በእግራችሁ ተከተሉን። እዛች ጋር በበሩ ላይ ቦራሺ ና ግባሽ ያዘው በደምብ እንዳትወድቅ ግን። ጋይስ ናቢ በቃ ና ምንድን ነው የሚያደርገው ታክሲው? እዛ በእግርህ ተከተለን። አዩ እዚህ ጋር በሩ እንደጋም እዚህ ጋር ተቆመታለህ። ሰላም እንዴት ናችሁ? ዛሬ እንግዲህ ማለት ነው ቦራ ተገኝተናል። እነዚህ ልጆች የምትመለከቷቸው የቀን ገቢያቸው ተሸፍኖላቸው 1000 ብር ይሰጣቸዋል። ከዛ በኋላ ቦራ ገብተን እንዝናናለን ማለት ነው። ዛሬ የዲቻ ቦይስ ቀን ነው። ደስተኛ ሆኖ እንዲውሉ ፈልጋለሁ። እንግዲህ ሁላችንም እየተዝናናን ፈታ እያልን ነው የምንውለው። ምግብ አለ፣ ሁሉም ነገር ተዘጋጅቷል። የሚገርም ቀን ነው የሚሆነው። ተከታተሉን። ወዳችኋለሁ። ቻው ሟ። የሆነች ልጅ ላስተዋውቃችሁ። በጣም ፈገግታዋ የሚያምር ልጅ ማለት ነው። እውነቴን ነው የምላችሁ። ነይ እናት ሊዲያ ነይ። እንዴት ነሽልኝ? ሰላም በያቸው እስኪ። እንዴት ናችሁ በያቸው። ደህና ናችሁ በያቸው። ውይ እድሜሽ ስንት ነው? 7 ነው እድሜሽ። በቀን ስንት ብር ነው የምትሰሪው በዚህ? 500 ውይ እኔ እናት ይኸው እኔ ዛሬ 1000 ብር ሰጥሻለሁ። እሺ ኑ በልሽ እንግባ። ኑ ዋው ኑ። እሺ እንዴት ናችሁ? እሺ ኑ እሺ ግቡ። እሺ ዋው
መተናል ወደ ቦራ ይላል። ዛሬ ፈታ ነው የምንለው። አንቺስ እንዴት ነሽ? አባትሽ ነው እሱ? ዛሬ ትዝናኛለሽ ከአባትሽ ጋር? ዋው ደስ ይላል። እሺ ሁላችንም አብረን ነው የምንሆነው። እሺ ስሙኝ አንዴ። እሺ ሁላችንም አብረን ነው የምንሆነው። እሺ እንዳትለያዩ። እሺ ኦኬ፣ በጣም ጥሩ። እሺ አንዴ ጆን እንደውለት በድጋሚ እንኳን ደህና መጣችሁ እንግዶቻችን፣ የመገናኛ ብዙሃን ባለሙያዎች፣ ጥሪ የተደረገላችሁ እንግዶች እዚህ ማዕከላችን ስለተገኛችሁ ደስ ብሎናል። እንደምታውቁት ከፊታችን ታህሳስ 29 በመላ ኢትዮጵያ እንዲሁም ከሀገሩና ከሀገር ውጭ ላሉ ኢትዮጵያና ትውልደ ኢትዮጵያ እንኳን ለብርሃነ ልደቱ በሰላምና በጤና አደረሰን። እንደሚታወቀው ቲክቶከር አዶናይ የተለያዩ ሶሻል ሪስፖንሲቢሊቲ ወይም ማህበራዊ ኃላፊነት በመወጣት በርካታ ስራዎችን እየሰራ እንደሆነ ይታወቃል። ዛሬ ደግሞ በዚህ በቦራ ማዕከል በተለይ እንግዲህ እህት ወንድሞች የሆኑትን ወገኖቹን በተለይ በዓልን ከቦራ ጋር ማሳለፍ አለብን በሚል እዚህ ተገኝተናል። የቦራ የስራ ኃላፊ ጆኒ አብሮን አለና እንኳን ደህና መጣችሁ ሊልና አጠር ያለች ነገር ካለም በኋላ የምንወደው የምናደንቀው ወንድማችን ቲክቶከር አዶናይ ደግሞ በዓልን በማስመልከት ከቦራ ጋር በጋራ በመሆን እንግዲህ ዛሬ የምሳ ፕሮግራም አዘጋጅተናል። የተለያዩ ጊፍቶችም እንሰጣቸዋለን። እነዚህ በጣም ታዳጊዎች በማስቲካ ስራ፣ በሊስትሮ ስራ፣ በተለያዩ ስራዎች ላይ የተሰማሩ ወገኖቻችን ናቸው። ወገኖቻችንን ደግሞ ማገዝ በዓል ብቻ ሳይሆን ሲመጣ ሳይሆን ከበዓል ውጪ አለንላችሁ ደስታችሁን አብረን ልንካፈል። በተለይ ደግሞ በዓል ሲመጣ ደግሞ አንዱ መጠያየቅ ወዳጅነት ማጎልበት ነውና ለዛም ነው በዚህ ማዕከል ውስጥ የተገኘ ነው። በማዕከሉ እንግዲህ ቲክቶከር አዶናይ በቀጣይ የዛሬን በዓል ብቻ ሳይሆን ቀጣይ ረጅም ጊዜ በመቆየት አብሮ ከማዕከሉ ጋር በርካታ ስራዎችን ዛሬ የሚሰራበትና እንዲሁም ደግሞ እያንዳንዱ ከቦራ ጋር የሚያደርጋቸውን ከዚህ በኋላ ስራዎች በተለይ በእነዚህ ታዳጊዎች አድርጎ ከቦራ ጋር ጆይን አድርጎ የሚሰራበት የስራ ሂደትም የሚፈጠርበትና እንዲሁም ደግሞ ፊርማም የሚያኖርበት ነው በዛሬው ዕለት። ስለዚህ ስለመጣችሁ ለጊዜያችሁ ሁሉ እናመሰግናለን። ጆኒ የተወሰነ ሀሳብ እንዲያካፍለን እጋብዛለሁ። እሺ አመሰግናለሁ። በመጀመሪያ ደረጃ አዶናይ እንኳንም ወደ ቦራ አሚዝመንት ፓርክ የልጆች ደስታ ወደሚገኝበት የልጆች መፍለቂያ የልጆች አእምሮ መቀየሪያና ማደጊያ መኮትኮቻ እንኳን ደህና መጣ ለማለት እመኛለሁ። እንግዲህ እንደምታዩት ከአዶናይ ጋር ዲቻ ቦይስ አሉ። ዲቻ ቦይስን ተከትለው ደግሞ ነገ ዲቻዎችን የሚፈጥሩ አሉ። ይህ ዝግጅት ዋና አላማው እንግዲህ ሁላችሁም እንደምታውቁት አዶናይን ትንሹም ትልቁም ያውቀዋል። በትንሽ ጊዜ ወደ ሶሻል ሚዲያው ተቀላቅሎ ብዙ ፎሎወር ያመጣና ያልዳሰሰው የበጎ ነገር የለም። ከዛ ውስጥ እንግዲህ አንዱ ደግሞ የህፃናትን ነው። የህፃናትን ደስታ የሚያገኙበትን ነው። ኖት ኦንሊ ደስታ ብቻም ሳይሆን ቋሚ ነገር እንዲያገኙ ከቦራ አሚዝመንት ፓርክ ጋር የፓርትነርሺፕነት ተፈጥሮ እነኚህ ቦራ ፉሊ ስፖንሰር ያደርጋቸውና እዚሁ ይጫወታሉ። አንዳንድ ነገር አይምሯቸውም ላይ እንድንሰራባቸው ነው። ይህንንም ደግሞ በተመላላሽ ጊዜ እየመጣ እንዲከታተላቸው እናደርጋለን። እነሱም ብቻም ሳይሆን እነኚህ ከኋላ የምታዩቸውም ከተለያዩ ቦታ የመጡ ትኖች አሉ። ኮንሰፕት አለው። ዲጃ ሊስትሮ የሚል ኮንሰፕት ላውንጅ ይደረጋል ዛሬ በቦራ አሚዝመንት ፓርክ። ይህም ደግሞ መጪው እንደምታውቁት የበዓል የክርስትና በዓል ስለሆነ በዚህም ጊዜም ደግሞ ልጆቹ ደስ ብሏቸው እንዲያድጉና አይምሯቸውም ብሩህ እንዲሆን እንዲከታተሉ ትምህርታቸውም ንቃተ ህሊና እንዲኖራቸው በቅርቡም ደግሞ አዶናይ ፋውንዴሽንም ይቋቋማል ቤዝ ሊሆኑ የሚችሉ ስለሆኑ ይህንን ኒው ኮንሰፕት ወደዚህ ወደኛ ጋር በፖዚቲቭ ማይንድ ይዞልን ስለመጣ ዌልካም ብለናል። እንግዲህ ከሱ ጋር ደግሞ ያለውን አጠር ያለ ንግግር እናደርግና ወደ ጉብኝቱ እንሄዳለን። ቴንክ ዩ እጅግ አድርገን እናመሰግናለን ጆኒ። እንግዲህ ጆኒ እንደገለጸው ነው ቀጣይነት ያለው ስራ ነው የሚሰራው። ዛሬም በዓልን ብቻ ምክንያት በማድረግ ብቻ አይደለም። መረዳዳት ባህላችን መጎልበት አለበት። ሁሉም ጊዜ ከበዓልም ውጪ አለንላችሁ ልንላቸው ይገባል። ወንድሞቻችን እህቶቻችን በተለያየ ስራ ላይ ነው የተሰማሩት። ዛሬም ለበዓል ሙያ ጊፍቶች እንሰጣቸዋለን። በዓልን ከኛ ጋር እንዲያሳልፉ እናደርጋለን። መጪው ገና ነውና እሺ ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር። እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣
ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 ዓመት ጀምሮ ከዛም በላይ ነው እስከ 18 19 ይሆናሉ። እና እኔ ደግሞ በጣም ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ ህፃናትን ለማስደሰት ስለተነሳችሁ። ጋይስ አሁን እንግዲህ ወደ መጫወቻው ቦታ መተናል። በስማ በጣም ደስ ይላል። ናፒ ያሳያቸው በደንብ እየዞርክ አሳያቸው በደንብ ደስ ያ ዛሬ ጩኸት በጩኸት ነው የሚሆነው እነዚህ ልጆች። ያራ በስማ ባይ ዘ ዌይ ጋይስ እንድታውቁት ለመጀመሪያ ጊዜ ቮሚት ያልኩት እኔ ቦራ ነው። ቦራ ውስጥ ነው ቮሚት ያልኩት ለመጀመሪያ ጊዜ። የሆነ ትልቅ ሸንሸል ነበረች የምትዞር በፍጥነት በስመ አብ እንደዛ ጮሄ አላቅ በህይወቴ እስካሁን አልረሳውም። ባይ ዘ ዌይ ዋው። ስለዚህ የትኛው ጋር እናስገባቸው? እዚህ ጋር እናስገባቸው። ናፒ ጉዳችን ነው። እዚህ ውስጥ እናስገባቸው ነው። ግን እድሜ ምናምን እንትን ይላል እንዴ? እሺ በስማ ለስንት ደቂቃ ነው እንደዚህ የሚዞረው? 2 ደቂቃ 2 ደቂቃ በስማ አረ ቮሚት አልልም ነው ልቤ ውልቅ ይላል። ግን ልምድ የለኝም ምንም። አዎ እዛኛው ላይ ያኛው ላይ ድረስ ነው የሚሄደው። አረ በስማ እንጃ ወይ እዛ ጋር እናድርጋችሁ እንዴ? 1 ደቂቃ ይሁን። እሺ እናደርገው። 1 ደቂቃ አዎ። አይ ድራገኑ ሳይሆን ያኛው ናፒ ወደዚህ ውስጥ እንገባ። ይሄኛው ወደዚህ ውስጥ እንገባለን። አሁን ዝግጁ ነህ? ግን ስልክዋ በእጅ ብትይዛት አይሻልም? በእጅ እየሰማ ናፒ ኃይለኛ ነው። ና እለኛ ትሁን። እንደዚህ አድርገህ በእጅ ነው የምትይዘው። እንደዚህ እሱ ይዞ እንደዚህ እንደዚህ ነው የሚለው። ስለዛ እንደዚህ ነው በቃ። ኦ ትልጥፋለህ። አሁን ና ቆመ መታሰር ይሻላል። ዋት አም አድቫይዝ ያንን ነው ላይ የትኛው ያ ይሻላል። ይሄኛው ትንሽ 360 ስለሚዞር እንትን ያደርጋል። ትንሽ ያደርጋል። 1 ደቂቃ እኮ ነስ 1 ደቂቃ ቮሚት ካልኩም ቫይራል ይወጣል። ናፒ እሱን አውጣው። ትገባለህ እኮ አንተም። ዲቻዎች ነው ዲቻ ቦይስ ኑ አንዴ ኖ ያወርደዋል። ይዞት አይገባም። ወይኔ እንግባ አሁን እንዴ ወይስ እንቆይ? አረ እንዳለቀው ነው። ሰበር ዜና እንደሆነ አዶናይ ቦመተ እስማ አሙል ፍስ ቅዱስ ከዛ ተለጥፈን ነው የሚዞረው። 1 ደቂቃ ብቻ እሺ። ከጮኩኝ አቁመው። ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ? ወይኔ ጉዴ ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ 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 ወይኔ